እየበላን አገር ለማስቀጠል አይቻልም። የሚያሳዝን ትውልድ ነው። የዛ ትውልድ አካል ስለሆነ ነው በዚህ አይነት ጉዳይ ላይ እንድናተኮር ግድ ይሆነው። ድምፃዊ ቴዎድሮስ ካሳሁን ወይም ቴዲ አፍሮ ላይ እየደረሰ ያለው ጫናና ወከባ ሕግን በጣሰ መልኩ ይበልጥ አደገኛ እርምጃ ወዳለበት ደረጃ መሸጋገሩ ተገለጠ። የኢትዮጵያ የውበት አምባሳደር ተመረጠች። ሩት ይርጋለም የዘንድሮ ሚስ ወርልድ ኢትዮጵያ አሸናፊ ሆናለች። አዲስ አበባ ሚያዝያ 14 ቀን 2018 ዓ.ም የኢትዮጵያን ተፈጥሯዊ ውበት ባህልና እሴት ለዓለም አደባባይ ለማስተዋወቅ አልሞ ለአራተኛ ጊዜ የተሰናዳው ሚስ ወርልድ ኢትዮጵያ በካፒታል ሆቴል በደማቅ ሁኔታ ተካሂዷል። በዚህ ታሪካዊ ምሽት ተፎካካሪዎቹን በብቃት ያለፈችው ወጣቷ ሩት ይርጋለም የ2026 የኢትዮጵያ የቁንጅና ንግስት በመሆን የክብር ዘውድ ደፍታለች። ከሀገሪቱ የተለያዩ አካባቢዎች የተውጣጡ 50 ቆነጃጅት ለውድድር የቀረቡ ሲሆን ጥብቅ የምዘና መስፈርቶች ያለፉት 25 ተወዳዳሪዎች ለፍጻሜ ደርሰዋል። የዘንድሮ ዘውድ የደፋችው ሩት ይርጋለም ኢትዮጵያን በመወከል በታላቁ ዓለም አቀፍ የሚስስ ወርልድ ውድድር ላይ የምትሳተፍ ይሆናል። በአንጋፋው ድምፃዊ ቴዎድሮስ ካሳሁን ወይም ቴዲ አፍሮ ላይ እየደረሰ ያለው ጫናና ወከባ ሕግን በጣሰ መልኩ ይበልጥ አደገኛ እርምጃ ወዳለበት ደረጃ መሸጋገሩ ተገለጠ። የፌደራል ፖሊስ የደንብ ልብስ የለበሱ መሳሪያ የታጠቁና በፌደራል ፖሊስ ተሽከርካሪ የመጡ ታጣቂዎች ሲኤምሲ አካባቢ የሚገኘውን የቴዲ አፍሮ የግል ስቱዲዮና ቢሮ በኃይል ሰብረው መግባታቸውን የዓይን እማኞችና የቅርብ ምንጮች አረጋገጡ። ይህ ህገወጥ የኃይል እርምጃ የተፈጸመው ትላንትና ከምሽቱ 3 ሰዓት አካባቢ መሆኑን የታወቀ ሲሆን ታጣቂዎቹ ወደ ስቱዲዮ ጥሶ ለመግባት የህንፃውን ጥበቃ ወይም ዘበኛ በከፍተኛ ሁኔታ መደብደባቸው ተገልጿል። የህግ አስከባሪ አካላት መደበኛውን የህግ አግባብና የፍርድ ቤት የብርበራ ትዕዛዝ ወደ ጎን በመተው በምሽት የዜጎችን የሥራ ቦታና የግል ንብረት በኃይል መስበራቸው የሀገሪቱን የፍትህ ስርዓትና የዜጎችን ደህንነት ክፉኛ ጥያቄ ውስጥ የሚከት ድርጊት ይሆናል። ኔታንያሁ በኢራን ላይ አስደንጋጭ ማስጠንቀቂያ ሰጡ። ዓለም አቀፍ ጥፋት ሊከሰት ይችላል አሉ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራን አመራሮች በዓለም ላይ ከፍተኛ የታሪክ ጠባሳ ሊጥል የሚችል አደገኛ ስጋት መሆናቸውን በድጋሚ በማሳሰብ ጥብቅ ማስጠንቀቂያ አስተላለፉ። ጠቅላይ ሚኒስትሩ ኢራን የኒውክሌር ጦር መሳሪያ ባለቤት ለመሆን የምታደርገው ጥረት ለእስራኤል ሕልውና ቀጥተኛ ስጋት መሆኑን ገልጸው ይህ እንዳይሳካ እስራኤል ማንኛውንም እርምጃ ለመውሰድ ወደ ኋላ እንደማትል አስታውቀዋል። ኔታንያሁ በተደጋጋሚ እንደሚሉት የቴሄራን የኒውክሌር ፕሮግራም ካልተገታ መላው ቀጠና ደህንነት አደጋ ላይ ይወድቃል ብለዋል። በአሁን ሰዓት በመላው ዓለም ማህበራዊ ሚዲያዎች ላይ ዋነኛ መነጋገሪያ የሆነው ቃሉ ፑቲክ በዓለማችን ገናና በሆኑ አርቲስቶችና ታዋቂ ብራንዶች ዘንድ ከፍተኛ አድናቆትን እያተረፈ ይገኛል። ቃሉ ፑቲክ በሚለው የማህበራዊ ሚዲያ ስሙ የሚታወቀው የኢትዮጵያዊ ታዳጊ ከሚቀርጻቸው ቪዲዮዎች ጀርባ ባረጁና በተጣሉ ልብሶች፣ ጫማዎች እንዲሁም የተለያዩ የወዳደቁ ቁሳቁሶች ተጠቅመው በሚሰራቸው አስገራሚ የፋሽን ዲዛይኖች በአጭር ጊዜ ውስጥ ዓለም አቀፍ ዕውቅናን ለመቀዳጀት በቅቷል። የቃሉ ስኬት ይበልጥ ልዩ የሚያደርገው ድንቅ የፈጠራ ስራው በሀገር ውስጥ ብቻ ተወስኖ አለመቅረቱ ነው። የሆሊውድ ታዋቂ ሰዎች ሳይቀሩ የዚህን ታዳጊ ልዩ ተሰጥኦ እያደነቁ ይገኛሉ። በተለይም ታዋቂው የፊልም ተዋናይ ዴጀን ስሚዝ፣ ዓለም አቀፍ የጫማ ብራንድ ቴምበርላንድ፣ ዕውቋ አሜሪካዊት ድምፃዊት ሲዛን የቃሉ የዲዛይን ጥበብ በአደባባይ ካደነቁ መካከል ዋነኞቹ ናቸው። ይህ ድንቅ ታዳጊ የሚኖረው በመቀሌ ከተማ ነው። ቃሉ ባለፉት ጥቂት ዓመታት በትግራይ ክልል ከነበረው አውዳሚ ጦርነት እንዲሁም እጅግ ከባድ ከሆነው የጭንቀትና የስጋት ድባብ ውስጥ አልፎ እንዲህ ያለ ዓለምን የሚያስደምም የፈጠራ ተሰጥኦ ይዞ ብቅ ማለቱ
ጥንካሬውንና ለነገ ያለውን ብሩህ ተስፋ በሚገባ ያሳያል። በኢንስታግራም ገጽ ብቻ በሚሊዮኖች የሚቆጠር እይታ እያገኘ ያለው ይህ ወጣት አሁን ላይ በርካታ ዓለም አቀፍ የዲዛይንና የመዝናኛ ተቋማት አብረውት ለመስራትና እሱን ለማግኘት ከፍተኛ ርብርብ እያደረጉ ነው።